እዚህ በውጭ ሀገር የሚኖር ዲያስፖራ ድንጋይ ራስ የትግራይ ዲያስፖራ አጭበርባሪ ውሸታም እንደሆነ ቲፒኤልኤፍ እንደ ፓርቲ አጭበርባሪ እንደሆነ ቲፒኤልኤፍ የትግራይ ህዝብን ዋጋ እንደሚያስከፍለው በነገራችን ላይ በጦርነቱ ተደረገ ከሚሉት ሬፕ ግድያ አፈና በላይ ከፕሪቶሪያ ስምምነት በኋላ በትግራይ ብዙ አፈናዎች የሴቶች መደፈር በሙሉ ከፕሪቶሪያ በኋላ የተደረገው ይወጣል ግን አንድም በውጭ ሀገር የሚኖር የትግራይ ዲያስፖራ ትንፍሽ ብሎ አይናገርም ምክንያቱም በትግራይ አሁን እየደፈረ ያለው ሴቶችን እየደፈረ ያለው እየገደለ ያለው ራሱ ትግራዋይ ነው ራሱ ቲዲኤፍ ነው የዛሬ 2 ቀን ነው 3 ቀን ደስዬ የተባለ ጋዜጠኛ የቲዲኤፍ ጄኔራሎች አፍነው በላንድ ክሩዘር በማታ አፍነው ሊወስዱት ሲሉ ወጣቶቹ ጮኸው አስደነዋል እንዲፈታ አድርገዋል በትግራይ የግፉ ዋና ደግሞ ራሱ የትግራይ ተወላጅ ቲዲኤፍ የቲፒኤልኤፍ ጄኔራሎች ናቸው በውጭ ሀገር የሚኖር ትግራዋይ ይሄን አይቆም ምክንያቱም ጠላት እንዳይሰማ የሚል የደነቆረ አስተሳሰብ ስላላቸው